ይሄ በጥፍን የምንቃወመው ነገር መቼም በጣም ኢትዮጵያውያኖችን ዋጋ እያስከፈለን ነው። ከደርግ ጊዜ ጀምሮ ደርግ መሰረተ ትምህርት ብሎ እኔስ ከ7ኛ ክፍል ጀምሮ ትዝ ይለኛል። 7ኛ ክፍል መሰረተ ትምህርት አስተምሬያለሁ። መሬት ላራሹ ብሎ ለጭሰኛ እንዲጠቀም አደረገ። ትርፍ ቤት ለመንግስት ብሎ በግማሽ ዋጋ ድሃ እንዲከፍል ተደረገ። ሴት በሴትነቷ ትከበር ያለ ሴቶች ተሳትፎ አብዮት ግቡን አይመታም ብሎ ሴቶችን ወደ አደባባይ አወጣ። ስንት ነገር ይሰራል ደርግ። የተቃዋሚው ብዛት ኢህአፓ፣ ኢዲዩ፣ እድህን ምናምን በዚህ ህወሓት ማነው ወያኔ፣ በዛ ሻዕቢያ፣ ቀጠለ ደግሞ የሲያድ ባሬ መንግስት በሶማሌ ኩባ ግዞን የሶማሌን መለስን እንደምንም ግዙፍ የደርግ ሰራዊት ኢትዮጵያ ሰራዊት ጀግና ኢትዮጵያ ሰራዊት በሶማሌን በአንድ በኩል መታብን ነበር። ስንት የተቃዋሚ አሸን። አሁንማ ምን ተቃዋሚ ያለ? ምን ተቃዋሚ ያለ? አሁንማ ያ ሁሉ አንድ ትውልድ ያለቀበት የደርግ ሰራዊት ነው፣ የደርግ ዘመን ማለት ነው። እና ከመቃወም ነው ስራችን። በቃ በየጊዜው መቃወም። ጥሩን በጎውን ነገር አይታየንም። መጥፎውን ነገር ደካማ ጎን ብቻ ነው። ያ ደካማ ጎን ከምን መጣ አንልም። ሻዕቢያና ህወሓት ተመሳጥረው ደርግን ከጣልን ብለው ከውጭ ጋር ተመሰጣጥረው እንደሚባለው አሰብን ኤርትራን አስገነጠሉ፣ ወደብ አሳጡ። ሻዕቢያ የሰራው ስራ ስንት ነገር ነው። ባህር ትራንዚት ሰራተኞች ሌሎቹን የጋብቻ ቀለበት ሳይቀር እኮ ነው አስወልቆ ጫማቸውን ሁሉ አፈራራክፎ ብሏል የሚባል እንደ ተረትም ይሁን እውነት ይሁን ይወራል። ሻዕቢያ የሚባለው ጨካኝ ስንት ነገር ሰርተውናል። እንደዛ ሆኖ የሀገር ውስጥ ተቃዋሚና በእኛው ባንዳ ነው አሰብን ወደብን የሚያስቀማው። ትልቁን የደርግ ሰራዊት ባንዳ ገብቶ ያው መንግስቱ ኃይለማርያም እንዲኮበልሉ ተደረገ። የኛው የውስጥ ባንዳ ነው ሁሉ የሚሰራው። አሁንም አሰብ ራሱን በራሱ ያስመልስ። እንግዲህ በኤርታሌ የሚሆን በምን ብሎ ራሱ ያስመልስ። እኛው የምናመጣው ጣጣ ነው። ሁልጊዜ መቃወም፣ ሁልጊዜ መተቸት፣ ጥሩ ነገር አይታየን። ከዚህ በላይስ ብንሆን እግዚአብሔር ብቻ ይታረቀንና ራሱ መልስ ይስጠን፣ ፍርድ ይስጠን። እርስ በርስ ያመጣነው ጣጣ ነው። ሁሌ የመጣው መንግስት እየተቃወምን የመጣ ሄደው ሌላውን ቢመጣ እኮ እንዲሁ ነው የምንቃወመው። እንዲሁ ብለን ነው የምንነሳው።